ሙስሊም ሴት እኔ ግንበኛ መሆን አለባት ብዬ አላምንም። ግንበኛ ማለት ኢንቨስት የምታደርገው ራሷ ላይ ብቻ ነው። ኦል ዘ ታይም መስታወት ላይ ናት። ኦል ዘ ታይም ሺ ኢዝ ጀስት ቴኪንግ ኬር ኦፍ ሄርሰልፍ። እንዲህ ቁጭ ብሎ መማር የለም፣ ቁርአን መጽሐፍ ማንበብ የለም፣ አእምሮ ማስፋት የለም። እኔ ቆንጆ ከሆንኩኝ that's enough for my ትዳር። so keep yourself beautiful። ራስሽን ውብ አድርገሽ አቆይ። you gonna have a good marriage። I don't think so አይመስለኝም። ካላመናችሁም በዙሪያችሁ ያለውን ላይፍ ተመልከቱ። እኔ ከሰማይ አውርጄ አላወራም፣ ከምድር ቆፍሬ አይደለም ማውጣው። ሴት ልጅ ቆንጆ መሆን ተፈጥሯዊ ማንነቷ ነው። ሴት ልጅ ሴትነቷ ብቻ ውብ ነው፣ ሴትነቷ ብቻ። ነገር ግን ውበት የእውነት ቢዩቲ የሚገለጠው ከዚህ ጋር የምታነብ ሴት፣ የምታስተውል ሴት፣ የምትናገረውን ጠንቅቃ የምታውቅ፣ ዓላማዋን የምታውቅ። ብዙ ሴቶች የሚረገጡት ለምንድን ነው? መብቷን ከማስከበር እኮ ስለማትችል ባይዘው። ግን አስተዋይ መሆን ያስፈልጋል፣ አቅላኒ መሆን ያስፈልጋል። የተማረች ሴት